ያለበስ አርገን ምናመልከው ዛሬ ለኛ ነግቶልናል ለጠላታችን መሽቶበታል አደርኩኝ ለሊቱ ነጋ እንደመሻል ለሊቱ ነጋ እንደምን አደራችሁ የጌታ ጸጋ ሰላም ይብዛላችሁ በሐዋሳና በወላይታ ሶዶ ያለ ፕሮጀክታችንን ግንባታ በተመለከተ የተወሰነ ነገር ምላችኋለሁ ጌታ ቢፈቅድና ብንኖር በ2017 የሐዋሳውን ፕሮጀክት ጌታ ቢፈቅድና ብንኖር እናጠናቀቃለን ብለን ፕሮግራማችንን ያስተካከልን ነው የሚገኘው እግዚአብሔር አምላክ እየረዳን ነው ከ1 ቢሊዮን ብር በላይ የሆነ ፕሮጀክት ነው የሁለቱም ፕሮጀክት እና ከዛ ሲቀጥል በ11 የአፍሪካ ሀገሮች በኬንያ በኡጋንዳ በደቡብ ሱዳን በሱዳን በታንዛኒያ በሳውዝ አፍሪካ በተለያዩ አካባቢዎች እግዚአብሔር አምላክ ይረዳናል በ11 የአፍሪካ ሀገሮች የመልካም ወጣት ፕሮጀክታችንን ለማስቀጠል እንቅስቃሴዎች ላይ ያለነው እግዚአብሔር አምላክ ይረዳን ነው በዚህ አመት ደግሞ በአራቱም የአዲስ አበባ አቅጣጫ የአዲስ ኪዳን ካህናት ቤተክርስቲያን አገልግሎትን የምናሰፋ ይሆናል እንደዚሁም ደግሞ በአዳማ በወላይታ ሶዶ ከዚህ ከመስከረም በኋላ ፕሮግራማችንን እንጀምራለን እንቀጥላለን ማለት ነው በሁሉም አቅጣጫ እናሰፋለን እግዚአብሔር ይረዳን ያለው አስፈላጊ የሆኑ ጉዳዮችን በሀገር ውስጥ በውጭ ሀገርም ባሉ ካምፓኒዎች አማካኝነት ፕሮጀክታችንን እናስቀጥል ይሆናል እየጸለያችሁልን ከኛ ጋር ያላችሁ ሁላችሁ እግዚአብሔር አምላክ ይባርካችሁ በዚህ መዝሙር ደግሞ ቀጥለን እንዘምራለን እግዚአብሔርን ያመስግንን ፈታ ዘና ደመቅ ብለን ጌታን ከፍ እናደርጋለን Shut